አስታውሳለሁ። አባዬ ቁጡ ነህ? አይደለም። አረ አዎ፣ ግን ወረድብን ከሚሉ ሰዎች አንዱ ነኝ። ምንድን ነው ወረድብን የሚያደርገን እንደዚህ? ተፈጥሮ እኔ በተፈጥሮ ነው የሚይዘው እና ግን ደግነቱ ወዲያው ይጠፋልኛል እና ስናድር በቃ እንጂ እንደዚህ ቁጡ ምናምን አይደለም። መልካም። እኔ ሳቅ ጨዋታ ነው የምወደው። እውነት ነው። የቂርቆስ ሰፈር ልጅ ነህ። ቂርቆስ ደግሞ በጣም የአራዶች ሰፈር ነው። የአራዶች ሰፈር ነው የሚባለው ቂርቆስ። የአራዳ ሰፈር ነው። እዛው ነው ተወልደህ ያደግከው፣ ቤተሰቦችህም እዛው ናቸው። አንተ ግን ይሄ እንዴት ነው ዘይ የምንለው አለ አይደል? አነጋገር ስላንግ ብዙ ጊዜ ወደ ክፍለ ሀገር ይሄዳል። የምትጫወታቸው ገጸ ባህሪዎች እንደሆኑ አውቃለሁ እኔ በግልና ምን ያህል ቢዋዋዱ ነው እንደዚህ ከካራክተርም ውጪ ያንተ አንደበት ሆኖ እስኪቀሩ ድረስ ያደረጋቸው? እኔ ፍቅር ነው ፍቅር እንደዚህ ከገጠር ለመጡ ሰዎች የነበረኝ ፍቅር ለየት ይላል። አዩኝም አላዩኝም እነሱን የመስማት ፍላጎቴ ከፍተኛ እና ከእያንዳንዳቸው ከሚወጣቸው ቃላት ውስጥ እዚያቸውን ይዞ የማስቀረት ያሉበትን አባባል ራቅ ብዬ ራሴ ደግሜው ለራሴ አረጋግጬ እስካልሆነ ድረስ መያዜን ካላረጋገጥኩ መከተሌን አላቆምም ነበር እና በጣም እወዳለሁ። መውደድ ነው በቃ ሌላ እንትን የለውም። እና ብዙ ጊዜ ከገጠር የመጡ ሰዎች ኋላ ቆማለሁ። መንገድ ላይ ካገኘው እከተላለሁ፣ አያቸዋለሁ። የተለየ ነገር ካየሁባቸው ደግሞ እሱን ነገር የመያዝ ፍላጎቴ ከፍተኛ ነው። ሳላውቀው ይሄን የማደርገው እና በዚህ ይመስለኛል። መልካም። ቅድም እያነሳሁኝ ነበረ ተዋናይ ቀርቶ በጎደለ ግባ በሚለው ነበር። እነዚህም ለልጆች ከማግኘት በፊት መጀመሪያ የገባሁበት በ6 ወር የሚደድረው የጸጋዬ ገብረመድህን ቲያትር ነው። እዛ ላይ መብራት ነበር የምሰራላቸው። ምክንያቱም የጨረስኩት እንዳልሽው ተግባርን የጨረስኩት ለ3 ዓመታት መብራት ኃይልም ሰርቻለሁ። ከዛ ምንም አልጣመኝም የመብራቱ ነገር እና ጥዬ ወጣሁ። በራሴ እንትን ወጣሁ። አጋጣሚ ወደ ጽሁፉ ነበር እንኳን አመጣጤ። ዛሬ በአሜሪካን የሚገኝ ተመስገን መላኩ የሚባል አለ። እሱ አገኘኝና ያው ሰፈር ውስጥ እንደዚህ አብረን እንጫወታለን፣ ለምን እኛ ጋር መተህ ከኛ ክለብ ጋር አትቀላቀልም ማለት ነው። የቲያትር ክለብ ነበራቸው አፍለኛው የሚል እንዴ፣ በምን ታምር እኔ ፈሪ ነኝ አፍራለሁ እና እንዴት አድርጌ ነው ስቴጅ ላይ ወጥቼ ምናምን ብዬው ይልቅ ጽሁፍ ቴክኒካሊ ማወቅ የምፈልጋቸው ነገር ስላለ እሱ ላይ ወሰደኝ ስለው እየተወሰደኝ እሱ ጓደኞች የነበሩት በ6 ወር የሚሰሩት ጋር ወሰደኝ። ከዛ በኋላ የሎሬት ለመምህራን ማህበሩ የሰጡት ስክሪፕት ነው። ከዛ እየዋቸው መብራት የሚሰራ የላቸውም እሰራላቸዋለሁ፣ እሱ ችግር የለም አልኩ። እዛ ነው መጀመሪያ ቲያትር የሚያየሁት፣ አላውቅም ከዛ በፊት። ከዛ በኋላ ሳይ በጣም ነው ደስ እያለኝ መጣ። ከዛ አንድ ቀን አንዱ ታመመ፣ ካሳሁን ይባላል፣ ነፍሱን ይማረው፣ አሁን በህይወት የለም። እንኳን ታመመ አይደል? ለምን እንዴ በዛ ነው የገባኸው አንተ? አይ እሱ መድኃኒዓለም ተፈቀደኝ አልቀርም ነበር ባለቤት የፈቀደው እና እሱ ቀረና ሊበተኑ ሲሉ ያው መቼም መድኃኒዓለም ተፈቀደ ምክንያት ነው ይፈልግልሽ እንደምንም ብዬ እንዳይበተኑ ነው እሱ። እኔ እኮ እችላለሁ አልኳቸው። ዳያሎግ ትችላለህ? ምንድን ነው አልኳቸው። ቃላታ ሁኔታ አሉኝ። አዎ ብሎኪንግ ምንድን ነው ስላቸው ወዴት እንደምሄድ ምን እንደሚያደርግ ምናምን አሉ። አውቀዋለሁ አልኳቸው። ምክንያቱም ስክሪፕቱ ልጋ ነበረ። እነሱ ከተለየ በኋላ እኔ እሱን በደንብ ሽመደው ነበር። ከዛ ገባው ሳይበተኑ ቀሩ። ደስ አላቸው እነሱ። ዛሬም አመሰግናቸዋለሁ እነሱ ልጆች በእውነት ትልቅ ፍቅርም አክብሮትም አለኝ። አብዛኛው ሁሉም አሉ ከዚህ ከካሳሁን በስተቀር እነሱ ናቸው የሰሩኝ ብዬ ማለት እችላለሁ። በዚህ መልኩ ነው እንግዲህ ወደ ቲያትሩ ጎራ ያልኩት። በጭራሽ ምን ይዟል የሚለው ነገር ነው የሚያሳስበኝ። ምንድን ነው የምሰጠው እዛ ውስጥ ምንድን ነው ያለው የሚለው ነገር ነው የሚያሳስበኝ።
ሌላው ነገር ብዙም ያሳስበኝ፣ ምክንያቱም የተሰጠኝን በደንብ አድርጎ መንገር መቻል፣ ውስጣቸው እንዲገባ ማድረግ ነው የኔ ሙያ። እሱን አደርጋለሁ። ቢሆን ደስ ይለኝ ነበር። ይህን ደግሞ ደጋግሜ ተናግሬያለሁ። ምንም ፊት ለፊት ነው የተናገርኩት፣ በሚዲያም በምንም። አዎ ችግር አለ፣ አዘጋጅ ችግር አለ። ችግሩ አንዱ የሰራውን ሰውዬ ይዞ መቀጠል ነው። እኔ ያኛው ብዙ መናገሩን ባልፈልገውም ግን መናገር ስላለብኝ አንዳንዴ መናገርም ጥሩ ነው ብዬ አስባለሁ እና ለበጎ ስለሆነ የምናገረው ዳይሬክተሮች ላይ ችግር አለ። አንዱ የሰራውን ይዞ መሄድ በጣም ሄደው በካፖርትና በጋቢ አረጀው በእውነት ላይ ለነሱ እንጂ ባናኖሬ ከሰዋለሁ። እሱን ያስከፋል፣ እንዳልሽው ያስከፋል። ግን ወላድ በድባብ ትሄድ፣ ህዝቡም ብዙ ነው፣ ምን ነው። ስለዚህ ይችኛው ሀዘንሽ ታስረሻዋለሽ በዚህ ትክክል። ግን ደግሞ በካፖርትና በጋቢ ብቻ ሳይሆን በቁምጣና በጆሮ ጌጥም አይተንሃል። ወፌ ቆመች ላይ ወፌ ቆመች እንዴት ነበር? እንዴት የወፌ ቆመች ዳይሬክተር በዛ ባልተለመደው እንግዲህ አንተን ካየንበት በጣም ነው ያሳየን። እግዚአብሔር ይስጠው። በወቀስናቸውም እንደዚህ አይነት ደግሞ ዳይሬክተሮችን ስናገኝ ማመስገን አለብን አይደል? እንዴት አሰበ? አሁን ወዳጄ ነው እሱ፣ ብዙአየሁ እሸቱ ይባላል። እኔ ለይዞኝ ልሰራው ነበር በዚህ እድሜ አድርጌ ለምን አልጫወተውም እና ከዛ በኋላ አዘጋጆቹ ራሳቸው ይመጡ የለም ወይ ብዬ አስቤ በነበረበት ሰዓት እሱ ይዞ መጣ። ስለዚህ እግዚአብሔር ያዘዘልህ ነው ብዬ ከእሱ ጋር ተነጋገር፣ ተስማማን። በፍቅር ነው የሰራነው። ውጤታማም ህዝቡ የሚወደደው ስራ ስለሆነ ተከሽበታለሁ በሱ። እውነት ነው። በጣም ነው የወደድነው። አንተን ከለመድንበት ወጣ አድርጎ ያሳየን ነገር ነው። አባዬ የጃንሆይ በጣም የቅርብ ወዳጅ ነህ ነበርኩ። አሁን ቅድም አልቅሼ ነው የገባሁት። ምን ነው ግቢውን ሳይ አይደለ? ስንት የተመላለስክ እዚህ ግቢ? 66 አብዮት ሲፈነዳ የዛ ጊዜ ወጣው ቀረ። እስቲ ከዛ በፊት ከጃንሆይ ጋር ማትረሳው ገጠመኝ አጫውተን። ከጃንሆይ ጋር የቱን ላጫውትሽ? ብዙ ነው። እኔ ወደ በስተመጨረሻ ላይ ያለውን ልንገርሽ። እኔ በተባታ የማስቀደሻ ሾታ እሳቸው ስላሴ ሲወጡ መንገድ ተላለፍንና ተገናኘን። በኋላ መኳንንት ያሉኝ ዛሬ አይበሉኝና እውነቱ ቦታ ነው ያለው እሱ። አይዞህ እና መኳንንት ዛሬ እፈልግሃለሁ፣ ህልም አይቻለሁ እና ቡና እየጠጣን እናወራለን አለኝ። ሲደርሽ ልውጣ አልኩና ወጥቼ ገባሁልሽ። በኋላ ዝም ብሏል መቼም ዛሬ ይዘንና መሬት ያለ ኃይልዬ ምን ነው አልኩት። ኃይልዬ ነው ማለት ድሮ ኃይልዬ ያልኩት ደግሞ እኔ በፍላጎቴ ሳይሆን በሱ ፈቃድ ነው። አቅርበኝ ብሎ ኃይልዬ በለኝ። የተቀባውን ንግስናውን የተቀባው ንፋስ ስልክ ነው። የድሮ ማነው ስሙ ንፋስ ስልክ ተማሪ ቤቱ እዛ ድንኳን ነገስታቱ መኳንንቱ ግብ ሰርተው ነው ይዘው በኋላ የዛኑ ለተቀባለት ሁሉም መኳንንቱም መሳፍንቱም ጃንሆይ ያሉ። አይ እኔ እስከማን እበልጣለሁ አልኩና ጃንሆይ ያልኩት አሁን ድረስ ፊት ላይ ያለ ወጣኝ ድቆት ሶሪ ማን ነው ጃንሆይ ያለኝ? እኔ ነኝ። ስለዚህ ደነገጥኩ። ያው ለመኳንና ዛሬ አይበልም። ከዛሬ ጀምሮ አንተ ጃንሆይ ያልከኝ እንደው ባዳ ትመስለኛለህ። የማቅረቡን እኮ ባዳ ትመስለኛለህ። ስለዚህ ዝም ብለህ ኃይልዬ በለኝ አለ። ከዛ ወዲህ ኃይልዬ ነው የምለው። ቃችሁ ሌላ ነው። አዎ ይመስገኑ። በኋላ ልጅ ተገባንና ብዙም አልቆየን። ቁርሱም ቀርቧል።
ነፍሷን ይማረው ቡና እያፈላኝ ነው። ቁጭ በሉ ቁጭ በሉ ተባለና ስንልልሽ እንደቀረበ መጡልሽ ተንጋግተው ለማናቸው ደርጎቹ መጡልሽና አንብብ ተባባሉ። በኋላ እንዲህ ቀና ብሏል። አሁን ድረስ ፊት ላይ ያለ እንድች ብሎ ነው ያየው። እሱ ህልሙ ነግሮታል። ከዛ በኋላ ናና እንነጋገር ብለው ወጡ። ምን እንደማየው ኃይል እያልኩት ቀበቶ ሲበጠስ አይቻለሁ አለኝ። ቀበቶ ተበጠሰ፣ ምን መቆሚያለሽ? በቃ ቋለቀ። እንዲህ ነው ሰውነት የተረገፈገፈ። በኋላ መልሰው ገቡና ደበላ ዴሳ ናቸው አስታውሳለሁ። ለግርማዊ ቀዳማዊ ኃይለ ሥላሴ በቅርቡ የተቋቋመው ደርግ ሀገሪቷን ወደ ተሻለ የእድገት ጎዳና ለማሸጋገር የእርሶ በስልጣን ላይ መቆየት እንቅፋት ስለሆነ አየሽ ንግግር ደርግ ወዳዘጋጀለት ስፍራ ይሄዳሉ ተባለ። ከዛ ተነሳንልሽና እኛ ሲያስተማርናችሁ ሀገሩን እንድትለውጡ አይደለም፣ ምን ችግር አለ እንለቃለን እና መኮንን አለኝና አብረን ወጣን። ቤተ መንግስት በር ላይ ደረስን። አሁን ድረስ ፊቴ ላይ ያለሁት የቤቱ ነው። በምንድን ነው የሚወስዱን ሲል እዛ ፊት ለፊት ኮሎኔል አለማየሁ መኪና አለች። እሷ መጣች፣ ቆመች። ግባ አሉኝ። እኔ መጀመሪያ ገባሁ። ወሰለች። አሁን መኪና እያለ አሁን በቅርብ አይተሻል፣ በየቦታው አይደለም ያ ሁሉ እያለ እሱን አስገቡት። እኔ ገባሁ። እዛ እሱ ገባ። ስንወጣ እዚህ ኮሌጅ ያስተማርናቸው ልጆች ዋይ ዋይ ባላባት አሉ። ዋይ ዋይ ባላባት እንግዲህ ቀረ ቁጭ ብሎ መብላት። እኔ አንድ ቀን ምሳውን ቁርሱን ዛሬ ነው ህልም ስላየ ነው ቁጭ ብሎ የጠበቀኝ እንጂ ቆሞ ነው የማገኘው ሁሌ። በጣም ማዝናለሁ አሁን ድረስ። ወደ እንዲህ ነው ተግቢ ወጣንልሽና ስንሄድ ያ ሁሉ ደረት እየመጡ ተመልከች፣ ሽሜ እያሉ እንዲያው ሽምግልናን እንትን ማቆሸሻቸው ነው። ማን ያገኘዋል? ዛሬ 30 አድቬንቸር ሆነ እኮ 30 አድቬንቸር ሜርግ ባሞራ ይባላል። 30 ሞላው ተብሎ እና ከዛ ወጣንልሽ። አራተኛ አስገቡን። አራተኛ ገብተን ሶስተኛው ቀን ላይ 60 ተረሸነ። በአራተኛው ቀን ላይ መጡልሽና እኔ አምባሳደር መኮንን አሁን ድረስ ጮቱ ይሰማኛል። አምባሳደር መኮንን ትፈልጋለህ ማንም ይፈልጋኝ ብዬ ስወጣልሽ እንትና ማነው ሻለቃው መንግስቱ ጠራሁት። እሱ ነው። በኋላ ምንድን ነው ስል ጊዜ እርሶ ሄዱ እንዴት ሄዱ እንዴት ሆነች አልኩና እንዴት እኔን ሄዱ አልከኝ? ለምን አልከኝ? እኔ እኮ ቢያዛ መስሎኝ ነው አንተን እንዲህ ያስከኝ አልኩት። አይ እኛ ያዝነው ዶሴ እያየን ነው። የእርሶንም ዶሴ አይተነው ለሀገራቸው ፍቅር ለንጉሠ ነገሥታቸው ክብር ሲባክኑ የኖሩ ብኩን ነው የሚለው። እኛ ብኩን አንገድልም። 60ዎቹን የገደልነው ያው ሰራተኛ ስለሆኑ ነው ማለት ነው አለኝ። እንግዲህ እግዚአብሔር ተተረፈኝ ብዬ አልከራከርም ብዬ ወጥቼ ሄድኩልሽ። አሁን በገና መጽሐፍ ጽፈው አለው ያላሉ ኤምባሲ ወደ 1.5 ኪሎ ሜትር እንዳይጠጋ የሚል ያቆኛል። እዚች ላይ ነው ማለት እንዴት አመሻችሁ እያልክ ነው የምታሳልማቸው? እዚች ላይ እዚህ ዋጥ ወሌ ምን ሆነ መሰለሽ ይዘፍኑልሻል። እንትን ፎርኖ እየጠበሱ ቢሮ እየጠጡ ቦኖሴራ ይሉልሻል። እኔ በላይ ዘለቀ ጋር ነኝ። ቦኖሴራ ሲኞሪና አዲስ አበባ ቻው ቻው ይሉልሻል። አሁን እንደዛ ተኩሳለሁ አልተኩስም። እንዲህ እና በላይ እንዲህ አንቀጠቀጠን። አጭር ወንድሽ እሱ ወሰደልሽ። አደናግር ተኩሳለሁ አንተ ታች ግባለኝ።
አድ ነገር ማለት አንድ በዚህ አንድ በዚያ አንድ በዚህ አንድ በዛ ቁልቁል ስታያቸው ጣሊያኖቹ ቴብል ቴኒስ የሚሆኑ ይመስሉት እንዴ እያሉ የዚህ ጊዜ መሀል ገባውና አሁን እንደዛ መታለሁ አልኩት። እንደምሻለኝ እንዴት አመሻችሁ ምናምን አንተ ስታወሩ ቀልድ ነው የሚመስለው እና እንዲሁም አልፏል ልልሽ ነው። እውነት ነው እንዲሁም አልፏል። ከበእውቀቱ ስዩም ጋር አንድ ላይ የመተወን አጋጣሚው ነበራችሁ? እንዴት ተፈጠረ? ተገናኝተን ለየት ያለ ሰው ነው ማለት እሱም ያው የጨዋታ ሰው ስለሆነ ብዬ ነው። በጣም እሱ ያገናኘን። ከዛ ያው እሱን ፕሌይ እንዳለው ሰማን። የእሱ ፕሌይ ብንሰራው ሰው ለሰው ለኛም ይጨምርልናል ብለን ተግባብተን መስራት ጀመረን ነበር። የውጭ ጉዞ ምናምን አለው እሱ በብዛት እና በዛ ምክንያት ነው። አሁንም እርግጠኛ ነኝ በቅርብ ተገናኝተን እንደግማለን ምንም ጥርጥር የለውም። እንጠብቃለን በጉጉት። እሺ አደርሳለሁ። ከሙያ ለውጠሃል አሉ። አዲስ ፕሮፌሽን ጀምረህ እየመጣህ ነው። እኛም በጉጉት እየጠበቅን ነበረ። አዲሱ ሙያ ምንድነው? ቦክስ ነው። ከደረጃ ኃይሌ ጋር በቦክሱ በጣም እየጠበቅናቸው ነው በጉጉት። እናቴ ትቆጣኛለች አለ ደረጃ ኃይሌ። ያው አወዳደቁን አስቦት እንዴት እንደምጥለው እኔ በረጅም ሰው አይደለም አወዳደቅ ደስ አይልም። አጭር ሰው ሲሆን ነው በቃ እኔ ምን ቆልጫለሁ። ለመራራት ሞክሬያለሁ ምንም ብያለሁ፣ ግን ምንም ጥርጥር ታይሰን መጥቻለሁ። አልነገርኳቸውም እንዴ? የታይሰንን እስቲ አጫውተን አይደለ? አጫውተን ታይሰንን መጥቻለሁ አማርኛ እስኪናገር ድረስ። እዚህ ላይ እሱ መምጣቱን አላወኩም። እዚህ ሀገር እኮ ትንሽ ችግር አለው እኮ ወሬ ሚዲያው በኩል ያለው ወሬ እኔ አልሰማሁም። እዚህ መምጣቱን ኢልተን ሆቴል አካባቢ ያገኘሁት እኔ ገብርኤል ሳታውቀው ነው የመጣኸው? እኔ አላወኩትም፣ መጀመሪያ አላወኩትም። እዛ በኋላ ከእሱ ከኢልተን ሲወጣ እኔ ቁልቁል ወደ ቤት አደባባይ ሲሄድ አስተያየቱ ደስ አይልም። እውነቴን ነው የምልሽ፣ ግልምጫ የንቀት ነው። ምን ነው አንተ እንደዚህ ሰው ይታያል እንዴ አልኩት። ዋት አለልሽና እጁን ሰብስቦ ወደኋላ ፈገፈገ። እጅንም ደግንብሽ አልኩልሽና ጋቢን ወደዚህ ጋቢን አጣፋው። አቤት የመጀመሪያው ቢያገኝ በእርግጥ ይገልኝ ነበር፣ ግን ቀልጣፋ ሲፈጥረኝ እኔ ልበ ብርሃን ነኝና እንዲህ ጎንበስ አልኩና ይገባሃል አልኩት። ጆሮ መጀመሪያ ማጥፋት ያለበት አድማጭ እንዳይኖር አድርገሽ። ከዛ ሁለተኛው ላይ አለ አዳንና ይገባሃል አልኩት። ሶስተኛው ላይ ግን ሁለት ነው የወጣሁት። አንድ ሆድ አንድ ግንጭሉን ይባላል። የኢልተን ጥበቃ ሰራተኞች ናቸው። እንግዳ ነው አሉ። በዛ ተመለስኩ። የሰው ሀገር ሰው ጦስ ሊሆንብህ ነበር። አዎ ስላላወቅሁ ነው። ይቅርታ ጠይቄያለሁ። እውነት ነው። ከዛ በኋላ ነው ሰው ሁሉ ነው ጀምረው ታይሰን የጥለውበት እና ብዙ ታሪክ አልፏል። እነ ጆርጅ ፎርማን አሉ፣ ማናቸው እነሱ ሁሉ ሁለት ተጫውቻለሁ። አልታየም በርግጥ የቴሌቪዥን አልታየም። እኔም አመጣጤ ለጻድቃን የሚታይ አይደለም እና አሁን ደረጃም እንደዛ ሆኖ ነው የሚታየኝ፣ እንደዛ ሆኖ ነው የሚሰማኝ እና የደረጃ ጉዳይ አልቋል፣ አታስቡ። እሺ፣ በቅርቡ ከደረጃ ጋር ወደ ጃፓን አብራችሁ ሄዳችሁ? አዎ። ለምን ነበር? እና ጠይቂው ተብዬ ነው። ምን አጋጠማችሁ? የመሰል ዝግጅት ነበርና እዛ ዝግጅት ላይ እንድንገኝላቸው ጋብዘውን ነው ያው
የነበረውን ሰው አስደስቶ መመለስ ሆኖልናል፣ ተሳክቶልናል። ያው ጠፍቶን ነበር፣ ባቡር ላይ ተጠፋፍተን ነበር። ግን እኛ ሳናን እነሱ አገኙን፣ እነሱ ናቸው ያገኙን። ደስ የሚል ሀገር ነው። ቢሆን ብለሽ የምትመኘው የኔ ሀገር እንዲህ ቢሆን ብለሽ የምትመኘው ነው። ግን መሆኑ አይቀርም። ከእግዚአብሔር ጋር ሁላችንም አንድ ልብ ስንሆን ይሄ ነገር እንደሚሳካ፣ ልጆቻችን እንደሚደሰቱበት፣ እኛ ባናገኘውም ልጆቻችን እንደሚደሰቱበት እርግጠኛ ነኝና ይሄ ነው ልል የምችለው። አሜን ያርግልን። ደረጀ ኃይሌ ጋር ደውዬ ነበር። አርቲስት ደረጀ ኃይሌ ጋር ይህንን ለማዘጋጀት ሳስብና እስቲ ስለ ወዳጅ ስለ ጓደኛ አንዳንድ ነገር ንገረኝ ብየው ለምንድን ነው የሳቅ ምሽት ያላችሁት አለን። የሳቅ ምሽት ነው ይህ ምሽት እና የሳቅ ምሽት ለምንድን ነው ያላችሁት? ቁም ነገሩን ስለማታውቁ ነው አለን። እና በእርግጥ ቁም ነገርን ስለማናቅ አይደለም፣ እናውቃለን። ግን የምንወድህ ያወቅንህ በዛ ስለሆነ ያንን ማለት ፈልገን ነው። እና ከዚህ በመቀጠል ደግሞ እስቲ ቁም ነገር ወዳላቸው ጥያቄዎች እንገባለን ማለት ነው። ተናጋሪ ነህ፣ አንዳንድ ነገሮች ላይ ለመገሰጽ አትፈራም። እና ምንድን ነው ያለብህ ቁጭት? የቁጭት ንግግሮችን ብዙ ጊዜ ካንተ ሰምቼ አውቃለሁ። ብዙ ሰው የሚያውቀው ጨዋታውን ሊሆን ይችላል እና በደንብ ትገስጻለህ። እና ምንድን ነው ከዚህ ትውልድ የሚያስቆጭህ ነገር? እኔ እያወቅን ማናቅ ስንሆን በጣም እያወቅን የምናጠፋ ሲሆን በጣም ስሜቴን ይነካኛል። እናገራለሁ። ንግግሬ ግን ለፖዘቲቭ ነገር ነው። ዛሬ እኛ ያላገኘውን ነገር ነገ ልጆቻችን እንዲያገኙ ማድረግ ሲገባን ልጆቻችን እንዳያገኙ ሆነን እንቅፋት መሆንን እንጠላለሁ እና በዚህ ምክንያት አንዳንዴ ሳንናገር እንወቅሳለን እና ተናግረን ጉዳዩን አሳውቀን ሰዎቹ እንዲታረሙ ስህተት የሆነው ነገር እንዲስተካከል የማድረግ ኃላፊነት አለብን ብዬ ነው የማምነው እንጂ ሰዎችን ስሜት ለመንካት ለመጉዳት አይደለም። እና ያው ነገር ተናጋሪ ነኝ፣ እናገራለሁ። እግዚአብሔር ይመስገን። ግን ልቤን የሚያውቀው ያው እውነት ነው። አይ የሚመክረንም ደግሞ የሚቆጣንም አያሳጣን የሚባለው እውነት ነው። ብዙ ሰዎች ስለአንተ የማያውቁት ነገር ይመስለኛል በጣም አንባቢ እንደሆንክ ነው። ሁለት ነገር ነው ልታደርግ የምትችለው፣ ወይ ታነባለህ ወይ ትጽፋለህ። የጽሁፉ ጉዳይ ትንሽ ቆየብን ማለት ቅድምም አሁን እየነገርከኝ እንደነበረው ወደ ትወና ሳይሆን አገባብህ የነበረ ወደ ጽሁፎች ነው እና የተለያዩ ጽሁፎች አሉ የተቀመጡ። የእነሱ ጊዜያቸው መቼ ነው? አሁን እንግዲህ ከአሁን በኋላ ይመስለኛል። ምክንያቱም ጽሁፍ ስላለ ብቻ የሚሆን አይደለም። ብዙ ያስፈልግ ነገር አለ። ስፔሻሊ ጥይቱ በጣም ያስፈልጋል። በጣም ልበ ሙሉ ሆነሽ ነው መስራት ያለብሽ። ልበ ሙሉ ሆነሽ ስትሰሪው ነው የሰራሽው ነገር ለስኬት የሚበቃው እንጂ እየተጠራጠሩ ምናምን አይሆንም። እና በዛ ምክንያት ነው የቆየው እንጂ በቅርብ የተወሰኑት እናያለን ብዬ ተስፋ አደርጋለሁ። ደስ ይለናል፣ እንጠብቃለን። በቅርቡ ከባለቤት ጋር ድጋሚ ተጋባችሁ? ሰርፕራይዝ ነበር ፕሮግራሙ? አዎ። አሁን ደግሞ ለሶስተኛ ጊዜ ነሐሴ ላይ አገባታለሁ። እኔ በሕይወት እስካለሁ ድረስ እሷን ከማግባት ወደኋላ ነኝ። ምክንያቱም መነሻዬም መድረሻዬም ስለሆነሽ የአባትነት ወጉን አይቼበታለሁ፣ የትዳር ወጉን አይቼበታለሁ። አሳይታኛለች። እኔ ምን መጀመሪያ እንደዚህ አይነት ነገሩ የለኝም ነበረ። ስለዚህ እቺ ሴት ደጋግሞ ቢያገቧት የሚሰለች ነገር አይደለም ብዬ ስለማምን ነው። እና በዚህ አጋጣሚ አሁንም ላለሁበት ስኬትም ሆነ ምንም የእሷ እገዛና ድጋፍ እጅግ 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 የላቀ ነው። የሚታየው የኔ ነው እንጂ እጅግ የላቀ ነው። ያለሷ እዚህ ጋር መድረስ አይታሰብም ነበር። እና አሁንም በዚህ ተመልካቾች ፊት ደግሜ ደጋግሜ እንደማመሰግናት እንድታቅልኝ እፈልጋለሁ። አመሰግናለሁ። አዎ ለምንድን ነው መሰለኝ የጠየቁት? ያው
ብዙ ነገሮች የግል ህይወት ብዙ ትንሽ ደበቅ ያለ ስለሆነ ከማያውቃቸው ነገሮች መካከል ይሄ ስለመሰለኝ ነው። ያው በቅርቡ ነው የታወቀው የረጅም ዓመት የቆየ 18 ዓመት ሚስቴ ነች። በባዶ ተገናኝተን እስካሁን የዘለቅን፣ በባዶ ተገናኝተን ዛሬ የሞላን፣ በባዶ ተገናኝተን ዛሬ 5 የደረስን፣ ዛሬ 3 ልጆች አባት ነኝ። ለዛ አያይዘህ እንድታወራኝ የምትፈልገው ምን አይነት አባት ነህ? እኔ ነፃ ያውቃሉ የማልፈልገውን ነገር ያን ያህል እንትን የሚሉ አይደሉም። ግን ልጆች በፈለጉት መንገድ እንዲሄዱ እኔ ማስተካከል ነው እንጂ መምራት አይደለም። አንዱ ሙዚቃ ሊፈልግ ይችላል፣ አንዱ እንትን ሊፈልግ ይችላል። ለዚህ ነው ለሚያስፈልጋቸው ነገር ለመስኬታቸው መንገድ መድረክ እንጂ ነፃ ነኝ። ሁሉም ለምንም ነገር ነው ነፃ ነኝ። ነፃነት እፈልጋለሁ። ነፃነት እንድትፈጥር ያደርግሻል። ነፃነት እንድታወር ያደርግሻል። ነፃነት ሲያወሩ ስሜታቸውን ታዳምጫለሽ፣ ምን እንደሚፈልጉ እና መንገዳቸው ምን ሊሆን እንደሚችል እንድታውቁ ይሆናል። ስለዚህ በነፃነት ነው እኔ የማሳድገው እና ለዱላ ደግሞ ላልመችም ሽም አይለኝም እንጂ ለጣሊያን ካልሆነ በስተቀር ለልጆቼ በጭራሽ ማምነው በዚህ ነው። ቶሎ ቦግ ይልብኛል፣ ቶሎ እመልሳለሁ። ምክንያቱም በንዴት የምታጠፊው ጊዜ ነው የሚበዛው። በቂምም ንዴቱ ምናምን ካቆየሽ እኔ ቶሎ ስናደድ ከዛኛው ቦታ እዛኛው ቦታ ሰው ያለበት ቦታ ወሬ የሚሰማኝ ሰው በተለይ ያኔ ይወጣልኛል። ከዛ ወደ ቀድሞ ማንነት እመልሳለሁ ማለት ነው። ከፍራሽ አዳሽ ጋር አብረህ መስራት ትፈልጋለህ? ማለት እንደዚህ አይነት እንትኖች ነበሩ የሆነ ጊዜ ምን ደረሰ? በጣም ደስ የሚለኝ ነው። በጣም ወደዋለሁ። ጎበዝ ነው። በጣም አንበሳ ልጅ ነው። እኔ ደጋግሜ ነው የምናገርለት እና ለየት ያለ ነው አመጣጡ። ስራዎቹም ደግሞ እዚህ ቀረሽ የሚባለው ምንም ነገር የለውም። እኔ በጣም ወደው ሁልጊዜ አወራለሁ። ደጋግሜ ያየኋቸውም አሉ። አብሮ የመስራት እድሉ ገና አልተፈጠረም እስካሁን? አላገኘሁትም እንጂ ባገኘው ምንም ጥርጥር የለም። እኔ ጠይቄው ነው የምሰራው። በአክብሮት ጠይቄ ትፈቅድልኛለህ ወይ ብዬ ነው። በጣም አንበሳ ልጅ ነው። ከዚህ ትውልድ ከአሁኖቹ ከማን ጋር አብሮ የመስራት ፍላጎት አለ? እንደው ከዚህም ትውልድ ውጭ ቢሆንም እኔ ከሁሉም ጋር መስራት እንትን አለኝ። አብረው የሰሩ ቢኖሩ ይመሰክራሉ። እንደነገርኩሽ ነው፣ ነፃነት ነው ያለኝ። መጀመሪያ ግን ሰዎቹን ማግኘት አለብኝ። አብረው የሚሰሩ ሰዎች ሲመጡ ይዘውት የሚመጡት መኮንን ሌላ እነሱ የሚያውቁት ነው። እዚህ ጋር ያለው መኮንን ሊያሳውቃቸው ይገባል መኮንነቱን። ከዛ በኋላ በእነሱ ወይ ነው የሚሄደው። እነሱ ናቸው ለእኔ የሚያቀብሉኝ፣ እኔ ለእነሱ የማቀብላቸው። ስለዚህ ጭንቅላታችን መግባባት አለበት። አንዳንድ ጊዜ በአይነት ግባብ ያለሽ እኮ አይደለ? ሲቆይ እዛ ድረስ መድረስ አለበት ቅርርባችን እንጂ አሁን እንደማየው ሬርስም የለም። እግዚአብሔር ይመስገን ቀጥታ ወደ እንትን ሆኗል፣ ወደ ቀረጻው ሆኗል። የቀረጻው ጉዳይ እንደዛ ሆኗል። ያ ደግሞ ይጥለናል እንጂ አያነሳንም። ቀድሞ አነሳው እንጂ ልጠይቅ ነበረ። እናንተ በተለይ አንተ የመጣህበት ዘመንና ጊዜ የነበረው አርቱ በጣም ተከብሮ የሚሰራበት ረጅም ጊዜ የሚወሰድበት ለአመታት ልምምድ ያለበት ጊዜ ነው። አሁን ላይ ደግሞ ሶሻል ሚዲያ ጥሩም ጎኖች መጥፎም የምንላቸው ያሉ ዘመን ያመጣሽ ቴክኖሎጂዎች ምናምን አሉና እሱን ነገር እንዴት ታየዋለህ? ይሄ ዘመን ይሻላል ያ ጊዜ ይሻላል? አጠቃቀም ነው። እኔ ለምሰራው ስራ የምሰጠው ጊዜ ነው። ስራው ገብቶኛል ወይ ነው። ንግድና ይሄ ስራ አይገናኝም። ነጋዴ በፊት በደንብ አድርገሽ ሰርተን ምን ብለን ወረፋ ነበረው እኮ
አይደል እንዴ? በቅርብ ጊዜ ትዝታ እኮ አለን። በየቦታው ስንሄድ የፊልም ወረፋ ጉድ ነበር። አሁንስ ብለን ስንል ትዝታ ሆኗል። ያ ለምን ሆነ፣ የዛ ምክንያት ምንድነው ብሎ ማጥናት ነው እንጂ ከማቴሪያሉ ጋር ከዘመኑ ጋር ምንም እንትን የለን። በዚህ በምናገኘው ማቴሪያል እንጠቀማለን ወይ? ስራ ውስጥ ገብቶናል? ነጋዴ ትርፍ ነው የሚፈልገው። 10 ቀን የሚደረግ ያለበት እርስ በሁለት ቀን ጨርሱልኝ ይላል። የለም አልችልም የሚል ባለሙያ ያስፈልጋል። ባሽ እና ማት ችግሮች አሉ። እነዚህን ችግሮች እንደውም አንድ ቀን እንደዚህ ባለሙያው በሙሉ ተሰብስቦ ብናወራበትና ሶሉሽን ቢፈለግበት አሁን የምንለው ችግር ይቀረፋል እንጂ ከዘመንና ከማቴሪያል ጋር ምንም ያገናኘው ነገር የለም። እግዚአብሔር ይመስገን ሙያው ራሱ ፈጣሪ ያለበት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔር ፈራ ነው አልፈራ ነው ያደባየናል። ምንም እንትን የለውም። ችግሩ ምንድነው? ይሄንን ሙያ እሰራለታለሁ የምትለውን ህዝብ ትፈራለህ አትፈራም? ከፈራሽ በደንብ አድርገሽ አጥርተሽ አድርገሽ በዚህ መልኩ ስንሄድ ብቻ ነው የጊዜው ይበልጣል። ስለዚህ የጊዜና የማቴሪያል ችግር የለም፣ ግን መጠናት አለበት። ለምን እንደዚህ ሆነ? ለምን እንደዚህ አይሆንም? ለምንድን ነው እንደ በፊትም አናጠናው? እነዚህ ምን ችግር አለ? እንደውም አንድ ቀን እንደዚህ አይነት ውይይት ቢደረግ እንደዚህ ጥሩ ነበር። ደስ ይለናል። ከባለሙያ ጋር እንደዚህ ብናወራው ሁሉ ባለሙያ አለ። የዚህ ሁሉ ሀሳብ ፍሬውን ጨምቀን ብናወጣ እኮ ውጤቱ ምን የመሰለ ነገር ሊያመጣ ይችላል። ምን ጥርጥር የለውም። ትክክል አባዬ። ጥያቄን እየጨረስኩኝ ነው። አዲስ ለሚመጡ ወደ ሙያው መቀላቀል ለሚፈልጉ በተለይም ለተዋናዮች ምንድን ነው ያለህ ምክር? እኔ አሁን አልመጣንም እኮ ብዙ ያለን መሰዳለን እንጂ የለንም እኮ። መምጣት አለበት፣ በጥፍ መምጣት አለበት። በጥፍ የምናመጣው ደግሞ መጀመሪያ እኛ ቦታውን የያዝነው ሰዎች እጃችንን ዘርግቶ ለመቀበል ሙሉ ፈቃደኝነት፣ ይሄ ሲሆን ነው እኛ እየሰራን በእኛ ሰው እየተደሰተ ከዛ ሌሎቹ በሰው መደሰትን ሲያዩ ይሄ ሙያ ብለው እንዲመጡ ማድረግና ትልቅ ውድድር መፍጠር መቻል አለብን። አሁን ያለው ትንሽ ነው። ለነገሩ ትንሹም ሆኖ አልተስማማን መባላት አለ። ምንም ያደርግም እሱ። ይሄ ሙያ የፍቅር ሙያ ነው። ልቡ ውስጥ ፍቅሩ ላለው ሰው በቃ የሚገልጠው እና የሚፈርደው እሱ ባለቤቱ ነው እንጂ አልመጣንም። ገና መምጣት አለበት። ብዙ መሆን አለበት። ከዛ በኋላ ነው እንጂ አሁን ያለን መስሏችሁ ነው ሊቆጠር የለን። እና ለመምጣትም መፍራት የለባቸው። እኔ እኮ አሸምቄ ነው መጥቼ እኮ ነው እንዲህ ብዬ ስገባም እንዲህ ብዬ ስወጣም እንዲህ ብዬ ነው። ምክንያቱም ስለወደድኩት አይቼ ስለወደድኩት እና ትዕግስት ደግሞ ይፈልጋል። ትዕግስት አለ። አሁን ወጎንን እዚች ጋር የተቀመጠው 22 ዓመት ምናምን ታግሶ ነው። ትዕግስት ይፈልጋል። በአንድ ጊዜ መሆን የለም። በእርግጥ ቴክኖሎጂ እንዳልሽው አሁን ጊዜውን ያሳጥሩልሻል። ስለዚህ ቴክኖሎጂውም ስለሚያግዘን ያለንን እውቀት አዳብረን በቃ ወደፊት መሄድ እና ይሄን ነው የምለው። ብዙ አይደለንም። እንብዛ ኖ ነው የምለው እኔ። እኔ ጥያቄዎችን ጨርሻለሁ፣ ግን እዚህ
በቃ እሺ እሺ በደንብ ይዘኸው በደንብ ህይወታቸው እንዴት እና ሌሎቹ አሁን እዚህ ሊመጡ የትያትር ተማሪዎች ታች ሌላውን ጉሩ ላይ ያንን አሁን ድርቅ ያለ ነገር አንዳንዴ ውዘር ባረጋለሁ እና ከህይወት ያለቃል ያን እንዳንተ ጠቅመሃል ለእነሱ ብታስተላልፈው እኔ እንዳልከው ነው። በእውነት ነው የምልህ እኔ እዛ ግቢ ውጤት ነኝ። እንደነገርኩህ 14 ቤተሰብ ያለበት ግቢ ነው። እነዛ ቅድም ያልኩ ባላገሮች የነዛ ሁሉ ዘመዶች ናቸው። ዛሬ እዚህኛ ቤት መጥቷል፣ ነገ እዛኛው አይቀርም፣ እንደዛ አይቀርም እና እኔ የነዛ ሁሉ ድምር ውጤት ነኝ። ያን ደግሞ የነበረው በማየው ማየት ብቻ አይደለም፣ ፕራክቲስ አደረገው ነበር። አረማመድም ከሆነ በሬትም ፈጥሬለት እዚህ ላይ ያለ አሁን ዲያ አለ አይደል? ብዙ ጊዜ ወደ ወሎ ምናምን ስንሆን ዲያን እናጠብቃለን። ሲላላ ሲጠብቅ እነሱ ጋር ያለው ደግሞ የተለየው ዲያ ነው ያለው እና ለብቻዬ ሞክረዋለሁ እሱን ራሱ ከምኖርበት እዛ ከማየው እንግዲህ እኔ ሲመስለኝ ለማንኛውም ብቻ ከላይ ጋር የተያዘ ነው፣ ከፈጣሪ ጋር የተያዘ ነው። እኔ እሱ የሰራኝ ለዚህ ነው ብዬ ነው የማስበው እኔ እና የአንድ ሰው የአንድ ቤተሰብ ከዛ የማህበረሰብ ውጤት ነው። በዛ ነው የሄድኩት። ስለዚህ አመለካከታችንን ብቻ ሳይሆን ዙሪያው መጠኑን የዙሪያው የማየቱን እድል ትልቅ ግባት ሆኖኛል ነው የምለው እኔ እንጂ እኔ ብቻዬን ምንም ልፈጥር የምችለው ነገር የለም። እንዳልከው መሀል ጨርቆስ ላይ ነው በአራደኛው ነበረ መውጣት የነበረብኝ። እሺ ምንም ችግር የለ። ያው እሱ ወደ ሩሲያ ልትወስደኝ ነው ተመሸ። እንግዲህ ጉዳዩ ምንድነው? በጃንሆይ ጋር የተያያዘ ነው። የጃንሆይ ጋራ ቤተ መንግስት ተጠራሁና እጅ ነስቼ ለምን ተፈለኩ ኃይልዬ አልኩት። የመድፈኛ እጥረት አለ፣ መድፍ ተኳሽ። ስለዚህ አንተና ፈንቴ ነፍሱን ማረው እውነቱ ቦታ ነው ያለው ሩሲያ ሄዳችሁ ሞስኮ ነው የሚባለው ያኔ ሄዳችሁ እዛ ኡዝቤኪስታን የሚባል ጦር አካዳሚ አለ ኡዝቤኪስታን ውስጥ እዛ ሄዱ ተባለ። በ17 እስጢፋኖስ ዕለት እዚህ ተነሳን። እዛ በ27 መድኃኔዓለም ዕለት ሞስኮ ደረስን። ሰማዩም ምድሩም በቃ ጥጥ ነው የሚመስለው እንዳለ በረዶ። እዛ ሽሽኮቭ ይባላል ነፍሱን ይማረው እውነቱ ቦታ ነው ያለው አሁን የኮሎኔል ነው እሱ ተቀበለን። ከዛ እዛችሁ ኡዝቤኪስታን የሚባል ጦር አካዳሚ ወሰደና 6 ወር የቀለም ትምህርት እዚህ ትማራላችሁ ተባልን። እዛ ገባን። በኋላ እኛ በ3 ወር አድርገን መጨረሳችንን አረጋገጥንለት። እዛ ከነገ ጀምሮ ለልምምድ ለመድፍ ተኩስ በእግራችን የ5 ኪሎ ሜትር መንገድ አለች፣ እዛ ትሄዳላችሁ አለ። እሺ አልን። ጠዋት ተነሳን። መቼም ብርድ ልብስ በብርድ ልብስ ነው ላይ ልብሱ። አሁን ከጦር አካዳሚ ወጥተን ወደዛ ወደ ጦር ልምምድ ቦታ ስንሄድ ፈንቴ ያወራኛል። በደንብ ሲያወራኝ ይታወቀኛል እኮ ግን አልሰማውም። እኔ ያወራለሁ እሱ አይሰማም። ያወራል
አልሰማውም። እኔ አወራለሁ እሱ አይሰማኝም። ምንድነው ይሄ ነገር ብዬ እንዲህ ዞር ብዬ ሳይልህ ወሬው ታፋችን እንደወጣ በረዶ እየሰራ ለካ እሱ ጆሮ ሳይደርስ መንገድ ላይ ነው የቀረው። ከዛ እንዲህ ነው እንደ ነገሩ አልኩልና መለስ ብዬ የኔን ወሬ እንዲህ ቸረኩልና ሰበሰብኩልና ድቁስ ታርጌ በፈንቲ ጆሮ እንዲህ ሲጀምርለት መኮንን እንዲህ ነው እንዲህ አልከኝ አለልኝ እና የሞስኮ አጋጣሚ ነች። ይሄን ይመስላል እንግዲህ። እንዴት ነበር? ማዕከል ዳይሬክተር ረዳት ፕሮፌሰር ተስፋዬን ወደዚህ ጋብዙልኝ። እናመሰግናለን። ኦኬ አክብረን ስለመጣ እግዚአብሔር ያክብርልን። እባክህ ቁጭ በል። 58ኛ ምሽታችን ነው። የሳቅ ምሽት ነው። እንግዳችን በጣም የሚወደደው አርቲስት መኮንን ላቀ ነው። 58ኛ ሳምንት እስክንመጣ ድረስ ያገዙንን መጀመሪያ ኮካን አመስግኑት ባካችሁ። አይቀጥልም ካበዛ ፕሮግራሙ። ሁለተኛ የታምኮን ሶፍትዌር ሶሉሽንን እሱንም አመስግኑልኝ። 59ኛ ሳምንት በጣም ታዋቂ ዝነኛ ድምፃዊ እንጋብዝላችኋለን። እንትኖቻችንን ዌብሳይታችንን ፎሎ አድርጉ። እዛ ጋር እናስተዋውቀዋለን ከነገ በኋላ ወይ ነገ እንጂ ዛሬ አንናገርም ሚስጥር ስለሆነ። የሚቀጥለው ሳምንት 60ኛው ሳምንት መዝጊያችን ሳምንት ነው። ከኮካኮላ ጋር በጣም ትልቅ ዝግጅት አዘጋጅተናል። ሃሽታግ እንጀምራለን። ሃሽታግ ላይ ኮምፒቲሽኖች አሉ፣ ቻሌንጆች አሉ። ቻሌንጆቹን ለሚያሸንፉ ተወዳዳሪዎች ኮካ ለእያንዳንዳቸው አይፎን የመጨረሻውን አይፎን እሸልማለሁ ብሏል። ተወዳደሩ፣ ተሸለሙ። መኮይ በጣም እናመሰግናለን እንግዳችን ስለነበርክ። ቅድም መቅዲ አንስተዋለች። የሳቅ ምሽት ሲባል እኛ ሀገር ሳቅን ከቧልት ጋር እናያይዘዋለን። ባይዘዌ ጨዋታ የሚችሉ ሰዎች በጣም ክሪቲካል ማይንድ ያላቸው ሪዝኒንጋቸው በጣም ከፍ ያለ ነው። ከቻርሊ ቻፕሊን ጀምሮ ማለት ነው። እና ብዙ ሰው እየደወለልኝ ነበር ምንድነው ሳቅ ምናምን እንደዛ አይደለም። ባይዘው ቧልትን ከሳቅ ውስጥ መኮንን እንዲህ ነው እንዲህ አልከኝ አለልኝ እና እሺ ችግር የለም። እሱ ወደ ሩሲያ ልትወስደኝ ነው ተመሸ። እንግዲህ ጉዳዩ ምንድነው? በጃንሆይ ጋር የተያያዘ ነው። የጃንሆይ ጋራ ቤተ መንግስት ተጠራሁና እጅ ነስቼ ለምን ተፈለኩ ኃይልዬ አልኩት። የመድፈኛ እጥረት አለ፣ መድፍ ተኳሽ። ስለዚህ አንተና ፈንቴ ነፍሱን ይማረው እውነቱ ቦታ ነው ያለው ሩሲያ ሄዳችሁ ሞስኮ ነው የሚባለው ያኔ ሄዳችሁ እዛ ኡዝቤኪስታን የሚባል ጦር አካዳሚ አለ ኡዝቤኪስታን ውስጥ እዛ ሄዱ ተባለ። በ17 እስጢፋኖስ ዕለት እዚህ ተነሳን። እዛ በ27 መድኃኔዓለም ዕለት ሞስኮ ደረስን። ሰማዩም ምድሩም በቃ ጥጥ ነው የሚመስለው እንዳለ በረዶ። እዛ ሽሽኮም ይባላል ነፍሱን ይማረው እውነቱ ቦታ ነው ያለው። አሁን የኮሎኔል ነው እሱ ተቀበለን። ከዛ እዛች ኡዝቤኪስታን የሚባል ጦር አካዳሚ ወሰደና 6 ወር የቀለም ትምህርት እዚህ ትማራላችሁ ተባልን። እዛ ገባን። በኋላ እኛ በ3 ወር አድርገን መጨረሳችንን አረጋገጥንለት። እዛ ከነገ ጀምሮ ለልምምድ ለመድፍ ተኩስ በእግራችን የ5 ኪሎ ሜትር መንገድ አለች፣ እዛ ትሄዳላችሁ አለ። እሺ አልን። ጠዋት ተነሳን። መቼም ብርድ ልብስ በብርድ ልብስ ነው ላይ ልብሱ። አሁን ከጦር አካዳሚ ወጥተን ወደዛ ወደ ጦር ልምምድ ቦታ ስንሄድ ፈንቴ
ያወራኛል በደንብ ሲያወራኝ ይታወቀኛል እኮ ግን አልሰማውም። እኔ አወራለሁ እሱ አይሰማም። ያወራል አልሰማውም። እኔ አወራለሁ እሱ አይሰማኝም። ምንድነው ይሄ ነገር ብዬ እንዲህ ዞር ብዬ ሳይልህ ወሬው ታፋችን እንደወጣ በረዶ እየሰራ ለካ እሱ ጆሮ ሳይደርስ መንገድ ላይ ነው የቀረው። ከዛ እንዲህ ነው ነገሩ አልኩልና መለስ ብዬ የኔን ወሬ እንዴት ቻረኩልና ሰበሰብኩልና ድቁስ ታርጌ በፈንቲ ጆሮ እንዴት ሲጀምርለት እሺ ምንም ችግር የለ ያው እሱ ወደ ሩሲያ ልትወስደኝ ነው ተመሻ። እንግዲህ ጉዳዩ ምንድነው? በጃንሆይ ጋር የተያያዘ ነው። የጃንሆይ ጋራ ቤተ መንግስት ተጠራሁና እጅ ነስቼ ለምን ተፈለኩ ኃይልዬ አልኩት። የመድፈኛ እጥረት አለ፣ መድፍ ተኳሽ። ስለዚህ አንተና ፈንቴ ነፍሱን ይማረው እውነቱ ቦታ ነው ያለው ሩሲያ ሄዳችሁ ሞስኮ ነው የሚባለው ያኔ ሄዳችሁ እዛ ኡዝቤኪስታን የሚባል ጦር አካዳሚ አለ ኡዝቤኪስታን ውስጥ እዛ ሄዱ ተባለ። በ17 እስጢፋኖስ ዕለት እዚህ ተነሳን። እዛ በ27 መድኃኔዓለም ዕለት ሞስኮ ደረስን። ሰማዩም ምድሩም በቃ ጥጥ ነው የሚመስለው እንዳለ በረዶ። እዛ ሽሽኮቭ ይባላል ነፍሱን ይማረው እውነቱ ቦታ ነው ያለው አሁን የኮሎኔል ነው እሱ ተቀበለን። ከዛ እዛችሁ ኡዝቤኪስታን የሚባል ጦር አካዳሚ ወሰደና 6 ወር የቀለም ትምህርት እዚህ ትማራላችሁ ተባልን። እዛ ገባን። በኋላ እኛ በ3 ወር አድርገን መጨረሳችንን አረጋገጥንለት። እዛ ከነገ ጀምሮ ለልምምድ ለመድፍ ተኩስ በእግራችን የ5 ኪሎ ሜትር መንገድ አለች እዛ ትሄዳላችሁ አለ። እሺ አልን። ጠዋት ተነሳን። መቼም ብርድ ልብስ በብርድ ልብስ ነው ላይ ልብሱ። አሁን ከጦር አካዳሚ ወጥተን ወደዛ ወደ ጦር ልምምድ ቦታ ስንሄድ ፈንቴ ያወራኛል በደንብ ሲያወራኝ ይታወቀኛል እኮ ግን አልሰማውም። እኔ አወራለሁ እሱ አይሰማም። ያወራል አልሰማውም። እኔ አወራለሁ እሱ አይሰማኝም። ምንድነው ይሄ ነገር ብዬ እንዲህ ዞር ብዬ ሳይልህ ወሬው ታፋችን እንደወጣ በረዶ እየሰራ ለካ እሱ ጆሮ ሳይደርስ መንገድ ላይ ነው የቀረው። ከዛ እንዲህ ነገሩ አልኩልና መለስ ብዬ የኔን ወሬ እንዴት ቻረኩልና ሰበሰብኩልና ድቁስ ታርጌ በፈንቲ ጆሮ እንዴት ሲጀምርለት